ጽናናት እንዲያገኙ ወንጌልን ብቻ እንዲማሩ ክርስቲያኖች እኛ ዛሬ እንሰራለን። ያቅማችንን እንደተናገረ ነህምያ እኛ የእግዚአብሔር ባሪያዎቹ ተነስተን እንሰራለን። የሰማይ አምላክ እግዚአብሔር ያከናውንልናል። ስለዚህ አቅማችሁን ቶሎ ቶሎ እየመጣችሁ መንገድ እየለቀቃችሁ መንገዱን ክፍት እያደረጋችሁ መምጣት ለማትችሉት በዙሪያችሁ ያሉ ጥላ እያዞሩ ይገኛሉ። እግዚአብሔር ይስጥልን። እግዚአብሔር ይባርካችሁ። ቅዱስ ሚካኤል የሰጣችሁትን እጥፍ ድርብ አድርጎ ይባርክላችሁ። አሜን በሉ። አሜን ይላችሁ። አሜን በሉ። እግዚአብሔር ይስጥልን። ምስክርነት ካላችሁ ወደዚህ እየመጣችሁ ምስክርነት መናገር እንችላለን። 10 ደቂቃ ብቻ ነው የተሰጠን። ገብረወልድ የተባሉ እዚህ አስተባባሪ ናቸው። 2250 ብር እኔ ብላችሁ እግዚአብሔር ይመስገን። እግዚአብሔር በበረከት ይጎብኛችሁ። ወለተማለው የዛሬ ዓመት መጥቼ በታቦቱ ፊት የተንበረከኩት ለኔ አልነበረም፣ ለጓደኛ የነበረ። እግዚአብሔር ሲሰማ አያችሁ፣ ደስ የሚል ጓደኛ። አመስግኑ እስኪ በደንብ አድርጋችሁ። በሰላም እንዲገላግል ቅዱስ ሚካኤልን ለምኜው ነበረ። ጓደኛዬ በሰላም ተገላግላለች። ለክብሩ መግለጫ ይኸው አንድ ጥላ አምጥቻለሁ ብላለች። ለልብላችሁ እግዚአብሔርን አመስግኑ። ሰው ካገኘው ከ110 ከ10 ደግሞ አንድ ለእግዚአብሔር እንዲሰጥ ይገደዳል። አስራት በኩራት ነው ማለት ነው። ገብረ በፊቱ ተንበረከኩ። ንገሩት ለቅዱስ ሚካኤል ያላችሁ ይሄንን ነው። ልጄ ይላል ወንድማችን እዚህ ጋር ልጄ ወደቀ። ልጆቻችሁን እግዚአብሔር ይጠብቅላችሁ። አሜን። ቅዱስ ሚካኤል ይጠብቅላችሁ። አሜን። ወደቀና ጭንቅላቱ ተመታ። በጭንቅላቱ ውስጥ ደም ፈሰሰ ተባለ። ተሰንጥቋል ተባለ። ሆስፒታል ወሰድነው። እኔ ደግሞ እዚህ መጣሁና ጸበሉን እምነቱን ቀባሁት። በሳምንት ወስጄ ሳሳየው በውስጡ የፈሰሰ ደም የለም፣ ስንጥቃት የለም። በሰላም ወደ ቤታችሁ ኑሩ፣ በሰላም ወደ ቤታችሁ ሄዳችሁ ኑሩ ተብለን ተሸኘን። ቅዱስ ሚካኤል የምታምር ያደረገን ብዙ ገንዘብ አምጥቻለሁ ብሏል። ለብላችሁ እግዚአብሔርን አመስግኑለት። ብዙ ሰዎች አሉ በቅዱስ ሚካኤል ፊት ተንበርክከው ሰግደው እግዚአብሔርን ለምነው እግዚአብሔር በምሕረት እንዲጎበኛቸው ቅዱስ ሚካኤልን የሚማጸኑ ብዙ ሰዎች አሉ። ስለዚህ ብድግ እያላችሁ ከ3 ቀን በፊት ሙሉ ጥርሴ ተነቃንቆ ነበረ። አምላክነ ምሕረትን ቸርነትን ለምንልኝ አልኩት። አዎ እርሱም ሰማኝ። ለክብሩ መግለጫ አንድ ጥላ አምጥቻለሁ ብሏል። ለብላችሁ አመስግኑ። ገብረ ሚካኤል አስራት በኩራት በር ይዞልን መጥቷል። አጸደ ማርያም አስራት በኩራት 4000 ብር። ወልደ ሚካኤልና ወለተ ሚካኤል አስራት በኩራት ስንት ነው? 12000 ብር። ቅዱስ ሚካኤል ስለቴን ስለሰማኝ ለክብሩ መግለጫ 12000 ብር። ወልደ ሰንበት 4000 ብር። 4000 ብር። ቶሎ ቶሎ እየመጣችሁ እንግዲህ ቅዱስ ጳውሎስ ሲናገር ወምንተ እንከ እብል እስመ ሕጹርነቴ፣ ስለ ጌዴዎን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሔ እንዳልናገር ጊዜ ያጥራል ይላል። የመላእክት ተራዳኢነት ቢነገር አያልቅም። ብዙ ትልልቅ ሊቃውንት አሉ። እኔ ስለታዘዝኩ ነው። ከኔ የጎደለውን ደግሞ በእነሱ በአባቶች በኩል ትሰሙታላችሁ። አምላካችን ለዛሬ ዓመት በሰላም ሁላችን ያደርሰን። ቅዱስ ቃሉን በልቡናችን ያሳድርብን። ሀገራችን ኢትዮጵያን ከፈተና ከመከራ አምላካችን ይሰውረን። ወስብሐት ለእግዚአብሔር። ክቡር አባታችንን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። አስበ መምህራን ጸጋ ቅዱሳንን ከሙሉ ጤና ከረጅም ዕድሜ ጋር ይስጥልን። እንግዲህ ጠቅለል አድርገው ሰፋ አድርገው በልቦናችን እንድናኖረው አስተምረውናል። እስቲ ሁላችሁም ከተቀመጣችሁበት ቆም በሉና ከዚህ በመቀጠል ደግሞ ማጠቃለያው ክቡር መምህራችን መጋቤ ሃይማኖት መምህር ታሪኩ በአቃቂ ክፍለ ከተማ በሰቲ ማርያም ቤተ ክርስቲያን የስብከተ ወንጌል ዋና ኃላፊ፣ እሳቸው ደግሞ ለጥቂት ደቂቃ ይዘን የመጣነውን ስለት ለቤተ እግዚአብሔር የምናደርገውን መባ ጠቅለል አድርገው በአጭር ደቂቃ ነው መልእክቱን የሚያስተላልፉት። ያን አድርገን በማጠቃለያ ክቡራን አባቶቻችን ተገቢው ምዕዳንና ቡራኬ ይሰጡናል። ወደ ክቡር መምህራችን ይዣችሁ ይሄዳለሁ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ገናና የቅዱሳን አባቶቻችን አምላክ ቅዱስ እግዚአብሔር ስሙ ከፍ ያለ ይሁን። ከፍ አድርጋችሁ እግዚአብሔርን አመስግኑ። እናታችን አምላክ ወላዲተ አምላክ ድንግል ማርያም የአንደበታችን የደናግል የመነኮሳት መመኪያቸው የኔና የእናንተ አንባ መጠጊያችን አምላክ ወላዲተ አምላክ ድንግል ማርያም ስሟ የከበረ ይሁን። ከፍ አድርጋችሁ አመስግኗት። ቅዱስ ሚካኤል አይሰማም? ቅዱስ ሚካኤል ቅዱስ ሚካኤል ክቡር አባታችን በእውነት ቃልዎት ያሰማልን።